እዚህ በላይ ማን ነው እስቲ ክብሩን ጥሎ ማን ነው? ሙቤ እስቲ ንገረኝ። እኔ እኮ ክብሬን ጥዬሽ ያልኩት እኮ ለውብዬና ለቤተሰቦቿ ብዬ ስለምወዳቸው ውብዬና ቤተሰቦቿ እናት አባቴ ስላልኳቸው። እሺ ምን አባናጫለኝ? አማራጭ ስጠኝ ሙቤ እኮ አማራጭ ስጠኝ። ምን ላድርግሽ ነው? ቢያንስ ቤት ቀይራችሁ ለብቻችሁ ጊዜ ማሳለፍ ጊዜ መውሰድ አለባችሁ። ቤት ነው ቤት ምን ቀይረው? እሱንም ፈልጋለሁ። ወንድሟ እኮ ነው ቆርጣ ማቆርጠው። ወንድሟ ቁስል እግር ገማ ተብሎ አይቆረጥም አይደለ? የሆነ ቁስል በጣም ገማ ብላ አይቆርጠው። መግባባት ነው። አሁን በእናንተ መሀል እኮ ቤተሰብ ላይ ምን ላድርግ? መሀላችን እኮ የገባው ቤተሰብ ነው። እሷ ደግሞ እሱን ተቀበለችው። ወደ አይደለም ምን ማድረግ ትችላለህ? እኔ ተረጋግተህ ነው ነገሮች አሁን ላይ ወደ አይደለም ማለት አልችልም። አሁን ላይ በምታረጋቸው ነገሮች ወደ አይደለም ማለት አልችልም ሙቤ። ከዛ መጠን አልፏል። በቃ ልኬቱን አልፏል ሙቤ። እሺ ምንድነው አሁን የምናደርገው? በቃ እኔ ሄጄ ግልጹን ነገር ነው ሙቤ። ምን እንደዛ አይደለም ዳይ። ምንድነው እሺ እንደዛ ካልክ ድጋሚ ወደ ሌላ ነገር ነው የምንገባው። ገባ? ሌላ ችግር ይዞ ነው የሚመጣው። ያንን ነገር ደግሞ ማንፈልግ ከሆነ ነገሮችን ቀስ ብለን ነው ማድረግ ያለብን። ገባ? ውብዬንም እኔ መጠየቅ ባለብኝ መንገድ እጠይቃታለሁ። ወንድሟን እንድታሳምኑ ነግራታለሁ። ከዛ በኋላ ነው ነገሮችን ቀስ ብለን የምናደርገው። ናይ ሰው ፊት እያዋረደኝ ሙቤ፣ ጓደኞቼ ፊት እያዋረደኝ አስቆጥቶ እያስወጣኝ ከገዛ ቤቴ እኮ አሁንም ታገስ ነው የምትለኝ ሙቤ? ለምን ታገስ? በጎንኩለት እኮ ነው። በግ ነው እኮ መጫወቻ እንስሳ እኮ ነው ያደረገኝ። አሁን ግን ደግሞ የትዕግስቴ መጨረሻ ደርሷል ሙቤ። መጨረሻ ማለት ነው። አሁን የመጨረሻ ነው። አሁን መሄድ ከሆነ ቀጥታ እኔ የምፈልገው እንዲወጣልኝ ነው። ማይወጣ ግን ከሆነ እኔ ወደ ክስ ደረጃ ሄዳለሁ። እኔ አስመንቅሬ ያስወጣዋለሁ፣ አሳስረዋለሁ ሙቤ። እንደዛ አይደለም። በቃ ይሄ ነው የኔ ውሳኔ። ስለ ከዚህ ውጪ ወደ ክስ ምናምን አይደለም መሄድ ያለብህ። ሌላ አማራጭ የለኝማ ሙቤ። እንዴ ብዙ አማራጭ የለኝም። ደከመኝ እኮ እኔ ሆቴል ላይ ደከመኝ። እኔ አልጋ ለአልጋ ቤት አንዴ አንተ ጋር አርፋለሁ፣ አንዴ አልጋ ቤት አርፋለሁ። እኔ አሁን በቃ ጨርሻለሁ። ዜሮ ላይ ነኝ እኔ ሙቤ። አንተም እኮ በቃ ስንት ጊዜ ነው ያሳረፍከኝ ሙቤ? አንተ ራሱ እኮ በእኔ ምክንያት ተሰቃይ ተጎድተሃል እኮ ሙቤ። እሺ አሁን ምንድነው የምናደርገው? ሌላ ችግር ይዞ ነው ለመጨረሻ ጊዜ ሄጄ እነግራታለሁ። የራሱ ውሳኔ እንድትወስድ። አሁን የምንሄደው ይኸውልህ ወንድሟ የለም እሷን ብቻዋን አግኝተን ቀስ ብለን እንድናወራት ነው የጠራሁት እንጂ ይሄን ነገር እንድታመጣ ደውላ እንድጠራ ነው የምፈልገው። ወንድሟን ለምን እንደዛ አይሆንም? ነው በቃ እኔ እንዲወጣ ነው የምፈልገው። አሁን ላይ እኮ በቃ እኔ ትዕግስቴ በቃ ልኬቱን አልፏል። እኔ ከዚህ በላይ መታገስ አልችልም። ሙባረክ አይ ተረጋጋና፣ እኔ ማደርገው ነገር ስላለ መረጋጋት አለብህ። ሳትረጋጋ እንዴት ነው የምንሄደው? ነው መጀመሪያ አንተ ተረጋጋ። እኔ ስትደውልልኝ እሺ ብዬ የመጣሁት ሄደ በነፃነት ትነግራለህ የተሰማህን ስላለ